ምሳ ጋብዘኝ ብዬ እግዚአብሔርን ዛሬ አንተ ነህ ጋባዥ ብዬ 3 ጊዜ አስከፍየዋል። ሻሎም ሻሎም፣ እግዚአብሔር ቤተሰቦች፣ አፖስትል በረከት ነኝ። ኢየሱስ አይመጣም በሚል ርዕስ እንማራለን። ጸልዩ እንዴ እግዚአብሔር ጤና እንዲሰጠኝ። ደህና ነኝ። ብዙ ኢትዮጵያኖች ያልተገለጸላቸው እውነት የውጭ ሚዲያዎች እየዘገቡትና የውጭ ተመራማሪዎችና አጥኚ ግሩፖች ስለ ኢትዮጵያ ሚስጥር በአሁኑ ወቅት እየተናገሩ ይገኛሉ። ምድራዊ ገነት ባህር ዳር መሆኑ ተረጋግጧል እየተባለ ይገኛል። እንግዲህ ሳይንቲስቶች እየገለጹት እንዳለው ማለት ነው። ምድራዊ ገነት ባህር ዳር ላይ እዚሁ አፍሪካ ሀገር ላይ ያውም ኢትዮጵያ ላይ ባህር ያሳዝናል። ደህና ነኝ። ለምን እንዴ እንደማልሆን ታውቃላችሁ? መድረክ ላይ እንደ ሴተኛ አዳሪ እንደዚህ መሆን ስለማልፈልግ የጴንጤ መዝሙር ለአሽሙርም ወንድንም ሴትንም ለማማለል እንደዚህ ስለሚጠቀሙበት እኔ ኦርቶዶክስ የሆንኩት ስርዓት ያለው አምልኮ ስርዓትም ደግሞ እግዚአብሔር መፍራት መሆኑን ስለማውቅ ደህና ነኝ። እኔ ነግራቸዋለሁ እንዴ ምሳ ጋብዘኝ ብዬ እግዚአብሔርን ዛሬ አንተ ነህ ጋባዥ ብዬ 3 ጊዜ አስከፍየዋል። 3 ጊዜ ቅቅል፣ አንድ ጊዜ ቅቅል በልቻለሁ፣ አንድ ጊዜ ደግሞ ሚስቶ ምናምን በልቻለሁ፣ አንዴ ደግሞ ጥብስ ነው እና ክትፎ ነው እንደዛ በልቻለሁ። ኮካ ጠጥቼ ማኪያቶ ጠጥቼ ስለጋበዝከኝ አመሰግናለሁ። ኢትዮጵያ እየዘገበ ነው፣ ስለ ባህር ዳር እየዘገበ ነው፣ ደስ በሚል ሁኔታ ማለት ነው። መቼስ የሀገር ውስጥ ሰዎች ይህንን ሲናገሩ ከመጽሐፍ ቅዱስ ሪፈረንስ አድርገው አይታመኑ፣ አይዘርበሉ። የምን ተረት ተረት ይባላል። አሁን ከኢትዮጵያ ውጭ ያሉ ሪሰርቸሮች ይህንን እየተናገሩ ነው። የሚገርም ነገር ተሰምቷል። አይቶ ወንድሞቼ እምናየው ይሆናል እያንዳንዱን ነገር ማለት ነው። እንግዲህ ይህን ነገር ያገኘው ወይንም የዚህ ጉዳይ ሪሰርቸር የሆነው መሐሙድ ጃዋይድ ይባላል። በቴክሳስ ውስጥ የሚገኝ የኬሚካል መሐንዲስ ነውና ጋርደን ኦፍ ኤደን በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ወይንም በብሎ አባይ በሚጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ ነው ብሏል ማለት ነው። ሉክ እንደምታዩት ያው ዴይሊ ሜልም ይዞት ወጥቷል መረጃውን እና ጃዋይድ ይሄን ነገር ሪሰርች ያደረገው ዝም ብሎ አይደለም። ለጥናቱ እንዲሆነው መጽሐፍ ቅዱስንም ቁርአንንም በጥንቃቄ በማንበብና በመፈተሽ ነው እዚህ ነገር ላይ የደረሰው ማለት ነው። እና መሐሙድ ጃዋይድ ራይተር ነው፣ ኢንጂነር ነው፣ የብዙ ሙያ ባለቤት ነው ማለት ነው። እና በ2025 በተደረገው ጥናት መሰረት የብሉ ናይል ወንዝ ከመጽሐፍ ቅዱሳዊው ጊዮን ጋር እንደሚገናኝና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን 4ቱን ወንዞች ሊፈጥሩ እንደሚችሉ ጠቁሟል ማለት ነው። ይህ በጣም የሚገርም ነውና ስፔሲፊክ ቦታውን አስቀምጦታል ማለት ነው። ይኸውላችሁ እንግዲህ የመጀመሪያው ፎቶ ላይ እንደምታዩት ሪሰርቸር ክሌምስ ሎኬሽን ኦፍ ባይብሊካል ፓራዳይዝ ይላል። ገነት ባህር ዳር ላይ እንደሆነች የሚያሳይ ፎቶ ነው። ሁለተኛው ፎቶ ላይ ደግሞ ከስር ብሉ ናይል አለ። ከዛ በኋላ ባህር ዳር ይታያል። ከዛ በኋላ ከፍ ስትሉ ጋርደን ኦፍ ኤደን የሚገኝበትን ቦታ ሪሰርቸሩ ያሳያል ማለት ነው። ቀጥታ ባህር ዳር ዩኒቨርሲቲ ዘንዘልማ ካምፓስ ይታያል ማለት ነው። እና እዛ አካባቢ ነው አያችሁ ደ ጋርደን ኦፍ ኤደን ሳት ኦን ደ ኤጅ ኦፍ ሌክ ታና ማለት ነው። የጣና ዳር ላይ ደ ጋርደን ኦፍ ኤደን እንደተቀመጠ ያሳያል። ከፍ ብሎ ደግሞ ሌክ ታና ኤደን ይላል ማለት ነውና የሚገርም ነው። በደይ 7 ሁሉ ጊዜ ለጣና ትኩረት ሰጥቼ በመረጃና በማስረጃ ቪዲዮ ምሰራው ዝም ብዬ አይደለም። አያችሁ አይኖች ሁሉ ወደ ጣና ስለሆኑ ነው። አሁን ላይ ይሄው እንዲህ እየተባለ ነው። ሌላው ይሄ ሪሰርቸር የተናገረው ኢንተረስቲንግ የሆነው ነገር ምንድነው? በኦሪት ዘፍጥረት መጽሐፍ እንግዲህ አዳምና ሔዋን ከገነት ከተባረሩ በኋላ the tree of life ወይንም ወደ ህይወት ዛፍ እንዳይገቡ አምላክ ከከለከላቸው በኋላ እዛ መግቢያ ላይ ያስቀመጠው ፍሌሚንግ ሶርድ ወይንም የሚንበለበል ሰይፍ እንዳለ ይነገራል። እና የጆይድ ጥናት ይሄ ፍሌሚንግ ስዎርድ ወይም የፍላሽንግ ስዎርድ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት ቮልካኒክ ሪጅስ ወይንም የእሳተ ገሞራ ሸንተረሮች እንግዲህ ጣና ዙሪያውን የከበቡት ማለት ነው
ያንን ፍሌሚንግ ሶርድ ወይንም ፍላሽንግ ሶርድን ሪፕሬዘንት ያደርጋል። በጣም የሚገርም ነው። ይሄ ሰው የሚያወራው ነገር ኢንተረስቲንግ የሆነ ነገር ነው። ስለዚህ ጣናና አካባቢው እግዚአብሔር እየተጠበቀ እንደሆነ ነው እየነገረን ያለው እና ለዛ ነው ጣናና አካባቢው አብሶ የሰሜኑ ክፍል ብዙ ጊዜ ጦርነት የሚበዛው፣ አሁንም ጦርነት ያለው፣ ጦርነት የማያቆመው፣ ብዙ ነገር የሚፈተሸው፣ ገዳም የሚፈርሰው ታውቃላችሁ። በቅርብ ጊዜ ሴክሬት ሲአይ ፋይልስ ክሌም አርኮቭ ዘ ኮቨናንት ሃዝ ቢን ፋውንድ ተብሎ የወጣ መረጃ አለ እና ይኸውላችሁ አይኖች ሁሉ ወደ ኢትዮጵያ እየሆኑ ነው። ታቦተ ጽዮንን ፍለጋም አለ እና የህይወት ዛፍንም እየፈለጉ እንደሆነ በጣና ላይም ከዚህ በፊት ምን አይነት ሙከራ አድርገው እንደነበር ምን ይሆናል እና አያችሁ ኢትዮጵያ ላይ የዲያብሎስ አይኖች እንዴት እንዳረፉ። መንፈሳዊ ኃይል አለ እዚህ አካባቢ። ያን መንፈሳዊ ኃይል በብዙ ለመዋጋት እየተሞከረ ነው፣ ግን አያሸንፉትም። ብቻ ምን ይሆናል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 13 እንዲህ ይላል፣ የሁለተኛው ወንዝ ስም ግዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል ይላል። አያችሁ ከገነት ጋር እንዴት ኢትዮጵያ እንደምትገናኝ ግልጽ ነው ማለት ነው። ታትስ ዋይ አረለ እንዴ ባህር ዳር ላይ ሪል ዋክ የድነት እኛ አይደል ያመጣው መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፈርሰናል። ምን ይሰሪመጣች እዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁም እናንተ አላያችሁማ? የድምጽ ይገባቻችኋል? አያችሁ እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው። አረ ወገን ንቁ! በሆነ ባልሆነው አሜን እያላችሁ በጅምላ አትለቁ። አሁን ይቺ ድመት አይጥ በበዛበት አዳራሽ ተገኝታ አድና ለመብላት አስባ ብትመጣ ምን አርጊ ነው የምትላት? ማንቁርቷን ጨብጠህ የምታሰቃያት ነብሷ እስከምትወጣ። ጭራሽ ደግሞ መንፈስ ነው የላካት በአካል ላለመምጣት ፈልጎ ንጉሱ እና ንጉሱን ነው አንገቱን ያነከው እስክትወጣ ነብሱ። ይኸውልህ ድመቷ የመጣችው ያላችሁበት ቤት ለሰው ስለማይሆን እንድንኖርበት እኛ እንስሳዎች ከቤቱ ውጡልን እናንተ ሰዎች ለማለት መታ ነው ከጅህ የገባችሁ። ታዲያ ምን ያደርጋል? እሷ አምላኳን አምና ደፍራ ብትቀርባችሁ አሰቃያችኋት ማንቁርቷን አንቃችሁ። በዚህም የተነሳ የምትዘሉበት ሰፊ አዳራሻችሁ እንኳንስ ለሰው ልጅ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ